የሰው ልጅ ዛሬ ባለው ማንነት እንዳይኮፈስ ለዘው ሰለፎቻችን اللهم حسن ختامي ጌታዬ መጨረሻዬን አሳምርልኝ ያሉ ዱዓ አድርጉ ነበር እናንተ ዛሬ بالله عليك ምናልባት በሱጁዳችን ወይም በሶላታችን በማንኛውም ሐለት ውስጥ ምናልባት ሀብትን ዱዓ እንጠይቃለን ምናልባት ሷሊ የሆነ ነገሮችን እንጠይቃለን ያ ነገር በጣም ጥሩ ነገር ግን بالله عليك ማን ነው ዛሬ መጨረሻው ፍጻሜው አሳስቦት ስለ ፍጻሜው ዱዓ አደረገ ከመሐከላችን ይህ ነው ትልቁ ጥያቄ ያ ጀማዓ ለዚህ ነው الصادق الامين የሆነ አሁንም እዛው ላይ አንድ መልእክት አስተላለፉ وان احدكم لا يعمل بعمل اهل النار ከናንተው መሐከል የጀሃነም ሰዎችን ስራ ይሰራሉ ሱብሃንአላህ አስቡት ምናልባት በኩፍር ላይ 30 40 አመት አሳልፎ ከማነረ የውም ዛሬ እንደምንመለከተው ምናልባት 30 40 አመት ስሙ ሌላ በካፊር ስም ተጠርቶ አላህ ሂዳያ ወፍቆት እስልምናን ይወፍቀዋል ጽናት ሰጥቶት በዛው አላህን የሚገናኝ ይኖራል ለዚህ ነው الصادق الامين አንዳችሁ ከናንተ ውስጥ የጀሃነም ሰዎችን ስራ ይሰራል ተመልከቱ ከዛም በኋላ አንድ ዚራ አንድ ክንድ ነው የቀረው ጀሃነም ሊገባ فيسبق عليه الكتاب አጀሉ ያልፈበታል አላህ ዘንድ የተጻፈው የጀነት ሰዎች ነበርና الصادق الامين ምን አሉ የጀነት ሰዎችን ከዛ ይሰራል ጀነት ይገባል አሉ ሰለዋቱ ረቢ ወሰላሙ ዐለይሂ አላህ የጀነት ሰዎች አላህ አድርገን ስለዚህ የእስቲቃማ የጽናት ጉዳይ በጣም ከባድ ነው ራሳችንን ልንጠይቅ ይገባል ያ ጀማዓ ለዚህ ነው እኮ አላህ Subhanahu Wa Ta'ala የእስቲቃማ ጉዳይ የጽናት ጉዳይ ከባድ መሆኑን ሲገልጽ ለአስዋዲቁ الامين ሰለዋቱ ረቢ ወሰላሙ ዐለይሂ ምንድን ያላቸው እስኪ አስቡ ሱረቱል ሁድ ላይ ቁጥር 12 ላይ ምንድን ያለው አላህ فاستقم كما أمرت يا محمد صلوات ربي وسلامه عليه እንዴት ታዘዝከው ቀጥ በል ይላቸዋል ተመልከት على صراط المستقيم በዚህ በዲን ቀጥ ብለህ الله سبحانه وتعالى ተገናኝ الصادق الامين مع انه مستقيم ቀጥ ከማለታቸው ጋር አስቡት ብዙ አይነት መከራ ተቀብለዋል እኮ الصادق الامين ስንት አይነት ፈተና ደርሶባቸው እንግልቱም መከራውም ድብደባውም በል ብዙ ነገር ደርሶባቸዋል ረሱሉ ሰለዋቱ ረቢ ወሰላሙ ዐለይሂ ከዛ ጋር ተያይዞ ግን ያ መሐመድ እስቲቃማ ይኑርህ ቀጥ በል ይላቸዋል ሰለዋቱ ረቢ ወሰላሙ ዐለይሂ ለዚህ ነው ابن عباس حبر الامه وترجمان القران اللهم فقهه في الدين አልኩ الصادق الامين ለሱ ዱዓ አድርገውለታል አስቡት والله ይላል ابن عباس ከصادق ابو بكر الصديق ከነሱ ያወራው ሐዲሱ حسنه امام الالباني رحمه الله عليه صحيح ነው ሐዲሱ الصادق الامين መጥቶ ይጠይቃቸዋል አቡ በከር ያ ረሱላህ ቀድ ሽብታ አላቸው አረጀው አንተ የአላህ መልእክተኛ አረጀው ሱብሃንአላህ ዛሬ አንድ ሰው ምናልባት መተህ አረጀህ ወይም ሽበት ወጣብህ ብለህ ብትጠይቀው ምናልባት ላብ ነው ብሎ ሊመልስልህ ይችላል ወይም ደግሞ እድሜ ስለገፋ ስለሄደ ነው ሊልህ ይችላል الصادق الامين ግን የመለሱለት መልስ ምን ነበር ሸየበትኒ ሁድ ወአخواتها እኔም ማስረጀኝ ሁድና ይሁዳ ናቅጾች ሌሎችም የቁርአን አያዎች ናቸው እኔን ያስረጀኝ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ ተመልከቱ ዛሬ ለእናንተ ሊያስለቅሰን እንኳን አለማር ለቁርአን بالله عليك الصادق الامين እኔን አስረጀኝ ካሉ ይሄ ቁርአን ለእናንተ ዛሬ እኮ ሊያስለቅሰን ይገባል ከዛ ውስጥ ያሉ ابن عباس ይሄ መሳሰሉ فاستقم كما أمرت የመሳሰሉት የቁርአን አያዎች ናቸው ይላሉ حبر الامه وترجمان القرآن ቀጥ በል የሚል የቁርአን አያ ይገኝበታል الصادق الامين ካስረጀው መሐከል ይላሉ ሰለዋቱ ረቢ ወሰላሙ ዐለይሂ እኛ የት ነው ያለነው